እኮ ሞቷል ብላችኋልና ሞት እንዲል አድርጎ ተነስቷል ብላችኋልና በሞተ ሰዓት 3 ቀንም ቆየ 2 ቀን እሱ ሲሞት ምድርን የሚቆጣጠራት እጽዋትንም ይሁን እንስሳትን አልነበረም ሌላ አካል ኢየሱስ ሞቶ ሳለ ምድርን የሚቆጣጠራት ሌላ አካል አልነበረም። መልካም እሺ መምህራሉ ግሩም አጭር ማብራሪያ ነው የምሰጠው። የማይወሰን መለኮት በሚወሰን ስጋ በተገለጸበት ሰዓት 3 መዓልት 3 ሌሊት በከርሰ መቃብር ላይ የነበረ ማን ነው የሚል ጥያቄ ነው የጠየቀችውና ስጋ የክርስቶስ የተገለጸበት ስጋ የሚወሰን ስጋ ነው። 3 ክንድ ከስንዝር ነው። ይህ ስጋ የሚወሰን 3 ክንድ ከስንዝር የሆነ ስጋ የማይወሰን መለኮት በፈቃዱ ተወስኖ ከእርሱ ጋር ተዋህዷል። የማይወሰን መለኮት በፈቃዱ። ስለዚህ እያልኩሽ ያለሁት ምንድነው? መለኮት ምሉ ነው። ምሉ ነው ማለት በሰማይ በምድር ከምድር ከሰማይ ባፋ ባሉት በሌሎቹ በሰው ሕሊና በማይታሰቡት ዓለማት ሁሉ መለኮት የመላ ነው ማለት ነው። ያ ምሉ የሆነው መለኮት እርሱ ስጋን ተዋህዶ ወደ መቃብር ወረደ ባልንበት ጊዜ ዓለምን አደራ ሰጥቶት ወይ ደግሞ ለሌላ አካል ሰጥቶ አይደለም የሄደው። በመቃብር ውስጥም አለ፣ ከመቃብር ባፋም አለ። አንቺ ስለ መቃብር ታወሪያለሽ እንጂ በእመቤታችን ማህፀን እኮ 9 ወር ከ5 ቀን ነበረ። በእመቤታችን ማህፀን 9 ወር ከ5 ቀን ሲቀመጥ ዓለምን ማን እየጠበቀው ነበረ? ማን ነው ዓለምን የሚመግብ የሚያስተዳድር ከተባለ መልሱ ምንድነው? በእርሷ ማህፀን እየኖረም በኪሩቤል ጀርባ አለ ማለት ነው። በሰማይ ያለ በምድር አለ። ርቢ ግን አይደለም። ከዚህ አንድ ከዚያ ደግሞ አንድ አይደለም። አንዱ በሰማይ በምድር የመላ ነው ማለት ነው። እርሱ እግዚአብሔር ነው። ፍጥረታትን ይወስናል እንጂ ፍጥረታት አይወስኑትም ማለት ነው። በመለኮቱ በዚህ ሰፈር አለ በዚያ ሰፈር የለም አይባልም። በትስብእቱ ግን ደግሞ በሚወሰን ስጋ በሰውነቱ ተገለጸ ማለት ነው። ቃል ያሰማል መምህር ተመር ኦኬ እሺ ያ በደንብ ግልጽ ሆነልሻል ብዬ አስባለሁ። ትንሽ ከእናንተ አንፃር ደግሞ ትንሽ ነው ልንገርሽ። ሞትን እንዴት ነው የምትረጂው አንቺ? ሞት ማለት ያው መሞትና መጥፋት ማለት ነው። አየሽ፣ እሱ ጋር እንለያያለን። እኛ መሞት መጥፋት ብለን አንረዳ። ሞት መጥፋት ማለት ከዚህ ዓለም ላይ ነው እንጂ እዛኛው ዓለምማ ሕያዋን ነን። ትክክል። በዛኛው ዓለም አለን፣ ሕያው ነን በዛኛው አይደለም ሞት። ምክንያቱም እናንተም ጋር ራሱ ሱረቱ በቀራ ላይ 154 ላይ ሙታንን ሙታን አትበሉ ሕያዋን ናቸው ይላል። ኢቭን አሁን ሙሐመድ ላይ ሰላት ስታወርጂ ራሱ መቃብር ውስጥ ሆኖ ራሱ ምላሽ ይሰጣል። እንደ እስልምና አስተምሮ ሰላም ባወረዳችሁበት ቁጥር ሰላት ባወረዳችሁበት ቁጥር አሰላም አለይኩም ስትዩ እሱም ወአለይኩም ሰላም ብሎ ምላሽ ይሰጣል። መቃብር ውስጥም ቢሆንም ይሄ እስልምና አስተምሮ ነው። እንደኛ ግን ሞት ማለት ምን መሰለሽ? ነፍስና ስጋ መለየት ነች። አንደኛው ሞት ነፍስና ስጋ ስትለይ ሞተ ይባላል አንድ ሰው። ስለዚህ ክርስቶስ ደግሞ በደንብ አስተውይ። ክርስቶስ ደግሞ ነፍስና ስጋው ብቻ ሳትሆን መለኮት የተዋሃደው ነው አይደለ? መለኮት የተዋሃደው ስለሆነ ነፍስና ስጋው መለየቱን ሞት ብለን ካልን መለኮት ደግሞ በሁሉ የሞላ ነው ብለን ነው የምናምነው። በሁሉ የሞላ በሁሉ ያለ ነው። ስለዚህ ሞተ ብለን ስንናገርም በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። መለኮት ማይሞት፣ ማይመጣ፣ ማይታመም፣ ማይደክም፣ ማይሄድ፣ ማይነሳ፣ ማይቆም እንዲህ ማይነገርለት ነው መለኮት ስለሆነ መለኮት በሁሉ ያለ ነው። መጣ እንዳቲ አስቀድሞ እዛም አለ፣ ሄደ እንዳቲ አስቀድሞ እዛም አለ፣ ቆመ፣ ተቀመጠ፣ እንደዚህ ተመታ፣ ታየ፣ ተዳሰሰ የሚባሉት ሁሉ ለመለኮት አይነገሩ። ነገር ግን ያ የተገለጠው ክርስቶስ ስጋን የተዋሃደው ነፍሱ ከስጋው ስትለይ እሱ ሞተ የሚለው በስጋ ብለን እንናገራለን። አንደኛ ጴጥሮስ ክርስቲያን መክፈት ከተቻለ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 እና 18 ላይ በስጋ ሞተ፣ በመንፈስ ግን ሕያው ሆነ፣ በወይን እንኳን ላሉ ሄዶ ሰበከላቸው ይላል። አንቺ ማን ነው ሲያስተዳድር የነበረው አልሽና? ሄዶ ሁሉ ሲያስተምራቸው ሲሰብካቸው ነበር ማለት ነው። የሚቆጣጠረው ላፍታ ለአይን ጥቅሻ እንኳን መለኮት ያላስተዳደረበት ያልጠበቀበት የለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ያለው። ክርስቶስ አስቀድሞ የፈጠረ ሁሉን ያስገኘ ወደፊትም እኛን የሚጠብቅ የሚንከባከብ ስለሆነ እስከ ዘላለም ከእናንተ ጋር አለው ስላለ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ነው። ስለዚህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና አንድ ጊዜ በስጋ ሞተ። በስጋ ምን አለ? ሞተ። በመንፈስ ግን ምን ሆነ ይላል? ይታይሻል አይደል ቴምር? በስጋ ሞተ፣ በመንፈስ ግን ይታያል ቴምር? ይታያል። ግን እናንተ መንፈስ የምትሉት አላህ ሱብሃነሁ ወተዓላ ነው። አሁን ለምሳሌ አንድ አምላክ እመቤት ድንግል ማርያም ሆድ ውስጥ ተጸነሰ ካልን እዛ ውስጥ ሲጸነስ የነበረው ማለት አለ አይደለ? ጽንሶች የሚመገቡትን ምግብ
አላህ ሱብሃነሁ ወተዓላ ነበረ ኢየሱስን ሲቀልበው የነበረ ኢየሱስ እንዲናገር ያደረገውን በህፃንነቱ አላህ ሱብሃነሁ ወተዓላ ነው። ስለዚህ መንፈስን አላህን መንፈስ እያላችሁ ስለምትጠሩት ነው እንጂ በተአምር ኢየሱስ ክርስቶስ ወይም ፈጣሪ የምትሉት እናንተ በሰው ማህፀን ውስጥ ቆይቶ ፈጣሪ ሊወለድ አይችልም ተአምር ቢሆን እንጂ አይወለድም በሚል አምናለሁ። ኦኬ እሱ ያንቺ እምነት ነው። አንቺ እንደዛ ብለሽ ልታምኚ ትችላለሽ። ነገር ግን እኛ በስጋ የተገለጠው ክርስቶስ ራሱ አምላክ ነው ብለን እናምናለን። ቃል አስቀድሞ ሁሉን የፈጠረ ሁሉን ያስገኘ አካላዊ ቃል ከቅድስት ድንግል ማርያም ተወለደ። ያ በማርያም ማህፀን ያደረው እርሱ አካላዊ የአብ ቃል ነው ብለን እናምናለን። አንቺ ጋርም ስንመጣ ሱራ 66 ቁጥር 12 ላይ ሱራ 4 171 ላይ ሱራ 4 171 ላይ ወደ መሬም የጣላት ቃሉና መንፈሱ ነው። መንፈስ አላህ ነው አልሸናለ ቴምር ከቁርአንሽ ጋር ትጋጫለሽ። ኢሳ ራሱ መንፈስ ነው። ያላ መንፈሱ ኢሳ ነው ራሱ ሱራ 4 171 አንድ የከፈተው ክርስቲያን። ስለዚህ ከአላህ ጋር ልዩነት እንትን ታመጫለሽ ማለት ነው። ወደ መሬም የተጣለው ያላ ቃልና መንፈስ ራሱ ኢሳ ነው። ስለዚህ ያላ ቃል ፍጡር አይደለም ብላችሁ የምታምኑት ያላ መንፈስ ፍጡር አይደለም ብለሽ ካመንሽ ቃሉን ፍጡር አይደለም ካልሽ ራሱ ኢሳ ያላ ቃልና መንፈሱ ነው። ስለዚህ ያላ ቃልና መንፈስ ሜሬም ማህፀን ውስጥ ገብቶ ተጣለ። አንድ ነገር ከተባለ ከመጣሉ በፊት አለ አይደለ ቴምር አንድ ነገር ተጣለ ቢባል፣ ስለዚህ ወደ ሜሬም ተጣለ ከተባለ አስቀድሞ ያላ ቃል ነበር ማለት ነው። ያላ ቃል ደግሞ ፍጡር አይደለም። ኢሳ ብቻ ነው ያላ ቃል ተብሎ የሚጠራው። ኢሳ ብቻ ነው ያላ ቃልና መንፈስ ተብሎ የሚጠራው። አንድ ፍጡር አንድ ነብይ ያላ ቃልና መንፈስ ተብሎ የተጠራ የለም። እንደዚህ ይላል። እናንተ የመጽሐፉ ሰዎች ወይ በሃይማኖታችሁ ወሰኑን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመሬም ልጅ አልመሲህ ኢሳ ያላ መልእክተኛ ወደ መሬም የጣላት የሁን የምትለው በቅንፍ የገባች ነች። እሷ አረብኛ ላይ ሌለች ነች። ቃሉም በለማሳዊ ቃሉም ከእርሱ የሆነ መንፈስ ብቻ ነው። ኢሳ ምንድን ነው? ያላ ቃሉና መንፈሱ ነው። ስለዚህ እኛ ጋር ስትመጪ መንፈስ የሚባለው አላህ ነው ያልሹ፣ እናንተ ጋር ደግሞ ምን ይለዋል? ኢሳ ነው መንፈሱ ይላል እናንተ ጋር። ስለዚህ በደማሳዊ እርሱ በስጋ የተገለጠው አስቀድሞ አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ ነው እና እንደዛ ነው የምናምነው እኛ።